is that fundamental belief, I am my brother's keeper, I am my sister's keeper, that makes this country work. I am my brother's keeper. I am my sister's keeper too. It is that fundamental belief, I am my brother's keeper, I am my sister's keeper, that makes this country work. I am my brother's keeper. I am my sister's keeper too. ሩዋንዳ ያለን በጣም ጩጬ ነበርኩ። አንዲት ፈረንሳይ ሴት ትወደኛለች ብላለች ስለሆንኩ ማለት እና ወደ ፈረንሳይ ይዤ ልጥፋ ትለኛለች እና ለቀስኩ። እንዴት ብትንቀኝ ነው እኔ ንጉስ መሆን ሰውዬ። እሱም 00 ብዙ ጊዜ ያልተናገርኩትና ዛሬ ብናገረው መልካም የሚሆነው ነገር እኔ በልጅነቴ የሶስተኛ ክፍል እና የአራተኛ ክፍል ተማሪ ያለው ግማሽ የሚያህሉ መምህራኖቼ ጓደኞቼ ነበሩ እና በጣም ተንጠራርቼ አቅፊያቸው ስለሚሄድ ብዙ ጓደኞቼ እናደዱና ይሰድቡኝ ነበር። አራተኛ ክፍል ተማሪ ያለው የሶስተኛ ክፍል ፈተና አርም ነበር። መምህራኖቼ ያምኑኛል፣ ፈተና እንዳርም ይሰጡኝ ነበር። አንድም ቀን በኔ እድሜ ጓደኛ ኖሮኝ ያውቅ። እንዴት አንደነጉን ዘንደሮ እሱም 00 ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። እዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁታን እንዋጋም መቼ። እሱም 00 እሷም 00 እሱም 00 በሰባት ዓመቴ እናቴ ሰባተኛው የኢትዮጵያ ንጉስ አንተ ነህ አለች። በሰባት ዓመቴ ኢህአዴግን አላውቅም ምናምን አላውቅም። በቃ አእምሮዬ ጋር ቀረ። እኔ ንጉስ ነኝ ሁሉ ጊዜ ኤሌመንተሪ ብትሄዱ ተማሪ ጠቅላላ የሚያቀኝ ንጉስ መሆኔ ነው እና ማነበውም ሮጦ ምናምን ምለው ንግስና ይመጣል በሚል ሰው ለጥቅም አድሮ አይገንዘብ ነፍስ ሃይማር እኔ የምፈልገው እያንዳንዱ ዜጋ እያንዳንዱ ኢትዮጵያዊ ቢሊየነር እንዲሆንልኝ ነው። እያንዳንዱ ዜጋ ቢሊየነር ከሆነ በዚህ ሁሉ ልክ ቢሊየንስ ኦፍ ትራንዛክሽን ይኖራል። ታክስ ሰበስባለሁ፣ ሀብታም ነኝ ማለት ነው። የሀብታም ግለሰቦች መንግስት ሀብታም ነው። ዶላሩ በጓሮ እንዴት አንደነጉን ዘንደሮ እሱም 00 በነገራችን ላይ የ10 ዓመት ብቻ ሳይሆን የ30 ዓመት እቅድም አወጥተናል። በ2050 ኢትዮጵያ በዓለም ውስጥ ስመጥር ከሆኑ ሀገራት በዚህ ደረጃ ትመደባለች የሚልም እቅድ አወጥተናል። ሁለት ሀያላን ሀገራት ይኖራሉ፣ ከሁለቱ አንዷ ኢትዮጵያ ትሆናለች የሚል እቅድም ተወጥቷል። 10ን ከተግባባን በኋላ 30ውን እንወያያለን። እንዴት አንደነጉን ዘንደሮ እሱም 00 ጊዜ ዜጎች ሲገደሉ፣ ዜጎች ሲሰደዱ፣ ሲገሳቀሉ ኢትዮጵያ ውስጥ ችግር መጣ ብላችሁ እንደምታስቡ አውቃለሁ። ላሳስባችሁ የምፈልገው ነገር ግን ችግሩ ያለው በልጅነት ጊዜ ብዙዎቻችሁ የከተማ ልጆች ትመስሉኛላችሁ፣ ግን በገጠር ያደግን ልጆች መኪና ውስጥ ስንሳፈር መኪናው ወደፊት ይሄዳል፣ ዛፉም ህንጻውም ነገር ሁሉ ወደ ኋላ ይሄዳል እና ይዞርብናል። አሁን እየዞረብን ያለው መኪናው ሳይሆን ዛፉ እየተንቀሳቀሰ ያለ ስለመሰለን ነው እንጂ ብታምኑም ባታምኑም ኢትዮጵያዊነትና ኢትዮጵያ እንደገና እያበቡ ናቸው። አሁን በየቦታው የምናየው ችግር ቢያጋጥምም ወረድ ብላችሁ ከ10 ዓመት በታች ያሉ በቤኒሻንጉል ያሉ፣ በጋምቤላ ያሉ፣ በአፋር፣ በሶማሌ ያሉ፣ በኦሮሚያ፣ በትግራይ፣ በአማራ በሁሉም አካባቢ ብትሄዱ፣ በደቡብ የትኛውም ዞን ብትሄዱ ከ10 ዓመት በታች ያለው ትውልድ ኢትዮጵያ እያለ ነው ያለው። አይወራ ይቀር ዓለም ላይ ያላቸውን ዳመና ወደ ዝናብ የሚቀይሩ ሀገራት በጣም ጥቂት ሀገራት ናቸው። እኔ ሴክተር ውስጥ ትንሽ ስለማቅ መቼ ኢትዮጵያ አይዋለው ብዬ ከምቀናበት ነገር አንዱ ይሄ የተከማቸ ዳመና በተመረጠ ሁኔታ ማዝነብ መቻል ነበር።
ይሄ ምስራች ነው። ኢትዮጵያ ይህንን ካፓሲቲ መስታ ባለፉት ሳምንታት በሰሜን ሸዋ በጎጃም ያያችሁት ዝናብ የተፈጥሮ ሳይሆን እኛ ያዘነብነው ነው። አብዛዋን እዚህ በሐቅን ምዝራብ መንግስት ኤርትራ ናይ ሰላም ኃይል ምዃኑ ኢትዮጵያ ጥራሕ ዘይኮነት ዓለም ፈሊጡ ይዘሎ አይ ወራይ ቀር What is meant to? ካፌ ማኪያቶ አንድ ቢጠጣው 5 ደቂቃ ላይ ማሳጅ ቢያገኝ ትልቅ ኤነርጂ ጌን ያደርጋል። ኤነርጂ ጌን ካደረገ ከቤታ ይወርዳል። አልፋ ከሆነ ቴታ ከሆነ ክሬት ማድረግ ይችላል። ኢትስ ስቲል ሳይንስ። ራይት ማይንዱን መጠቀም እንዲችል ሰብኮንሺየስ ማይንዱን አክሰስ ማድረግ እንዲችል ሰፖርት ማድረግ አለበት።